What's going everybody? እንዴት ናችሁ? ቪዲዮ ፈገግ ይላል እንጂ ትንሽ አሞን ማርፈኛል። ያው ድምጼ ተዘጋግቷል። እኛን ስትራግል የሚፈትረን ነገር አይጠፋምና ሰሞኑን ትንሽ ጉንፋን ነገር አሞኛል እና ለድምጼ ምናምን ነገር ይቅርታ። ምናልባት አይኔም እንባንባ እያለ ከሆነ ሶሪ። ለዛ ያው ጉንፋኑ ነው። አፍንጫዬንም ጉሮሮዬን ነው ዘጋ ያደረገው። ምንም ላደርግ አልችልም። ቪዲዮ ከመስራት ማቆም አልችልም። ዛሬ በኤክስፕሬስ ደረጃ አራተኛ እድላችን ነው። በእንትን ደረጃ በፕሮዳክሽን በጣም ጥንቅቅ ብለን በስርዓቱ ፕሮፌሽናል በሆነ መንገድ ብራንድ አድቨርታይዚንግ በጣም ፉል ፕሮዳክሽን ይዘን ስለ ፉል ፕሮዳክሽን ማለት ባለችን ስልክን ብትሆን ኦርጋናይዝድ ሆነን በስርዓት ተዘጋጅተንበት ስክሪፕት ራይት አድርገን ምናምን ነገር ሁክ ተጠቅመን ብራንዲንግ በመስራት በኩል አሪፍ የሆነ ፈርስት ታይም ነው። እንግዲህ ፈርስት ታይም ነው ይህን ስራ የሰራ ነው ማለት ነው። እንደ ኤክስፒሪየንስ ደረጃ ነገራቸው ለአራተኛ ጊዜ ነው። ከዛ በፊት እንደ ዶክስ ከዛ ቤተሰብ ሬስቶራንት ከዛ ደግሞ ስፖርቲንግ የስፖርት ኤጀንት ከዛ በፊት አንድ ያልተወራች ሚስጥር አለች። ፕሮሞሽን እንዴት ተጀመረ ለሚለው ነገር ግን አንድ የራሱ የቻለ ቪዲዮ ሰራላችኋለሁ። ዛሬ ስለሱ ጉዳይ ማውራት አልፈልግም። ፕሮሞሽን እንዴት እንደጀመርኩ ምናምን ነገር ባለው ፕሮሰስ ማለት ነው። ግን ዛሬ ማውራት የፈለግኩት ብሎጋችን ምን ይመስላል፣ እንዴት ሲም ፕሮዳክሽን እንዴት ሰራል የሚለው ነገር በዛሬው ውሏችን ዳሰሳ እናደርጋለን። ያው እንግዲህ ብሎግን አሃዱ ብለን እንግዲህ ጀምረናል። እሺ ከመዘጋጀቱ ምናምን ነገር እንጀምርና ዛሬ ጉዞ ወዴት ነው? ሌትስ ጎ። የመጀመሪያ የሚሆነው እንደምታዩት ከቤታችን ካለንበት ወደ ስፍራው ወደ ቦታው የምናስተዋውቅበት ቦታ ለመሄድ 20 ኪሎ ሜትር ባላነሰ ነው የሚፈጀው። ማለት እኛ ያለንበት ቤት ትንሽ ራቅ ይላል። የሆነ በገጠር ምናምን አድርገን የምንሄድ ነው የሚመስለው። ብቻ አላውቅም። ከያለንበት ከጎሮ ቦሌ፣ ከቦሌ ደግሞ ቀጥታ ወሎ ሰፈር፣ ከወሎ ሰፈር ደግሞ ትንሽ አለፍ በእግር የተወሰነ 1 ኪሎ ሜትር ምናምን ማትሞላ መንገድ አላት። እዛ ነው የምንሄደው። ጉዟችንን አደረግን። መጀመሪያ አካባቢ ጎሮ ሄድን። ጎሮ ደርሰናል። እንግዲህ ፈጠን አልፈጠናችም። ቀጣይ ታክሲ የሚሆነው ደግሞ ቦሌ ነው የምንይዘው ማለት ነው። በኋላ ደግሞ ወዴት እንሄድ ነው? ቦሌ። ቦሌ ሄጄ እስክሪፕቱ ኮፒ ፕሪንት ማድረግ ነበረብኝ። የተጻፈው እስክሪፕት እሱን ፕሪንት አደረኩኝ። ጫማ አስጠረኩኝ ምናምን ነገር። አሁን ምን ተፈጠረ መሰላችሁ? ትንሽ ጫጫታ ላይ ሊሰማችሁም ላይሰማችሁም ይችላል። ግን ስክሪፕቱን ፕሪንት አላደረግነው፣ መብራት ሄዶ ነበር። አሁን ፕሪንት ማድረግ አለብኝ። ቦሌ ደርሰናል። ስለዚህ ከዚህ በኋላ ያለው ነገር ካሜራማናችንና 1-2-3 ልጆችን እንጠብቃለን። እዚህ ወደ መናፈሻው ድልድይ ስር ነው ያለነው። አሁን ፕሪንት አድርጌ ልምጣ አይደል? ፕሪንት አድርጌ ልምጣና ከዛ ነገር ኦንላይን ላይ ያለ እጅ ፕሪንት ማድረግ ብቻ ነው። ይመቻችሁ፣ አብራችሁ ቆይ። ቻው። ካሜራማንና ኤዲተር ይላል ሀፊዝን እየጠበቅኩ ነበረ። ሀፊዝን እየጠበቅ ነበር። ሀፊዝን ካገኘን በኋላ ቀጥታ ራይድ ይዘን ወደ ስፍራው ነበር ያመራ ነው። ስንት ሰዓት ነው ያስጠበቀኝ? አሁን የፈጠነ ያ ካሜራማን በስተመጨረሻ መጣል። ሰበኛ ነው እየነሱን ያልተቆጣው ያልወረድኩት። አረ ኦኬ ስንት ደቂቃ
ሁለት ደቂቃ ነው አንተ ስፍራው እንደደረስን ሁላችንም እናስተዋውቀው እንደምታይ ትልቅ ሬስቶራንት በተለይ የሰደቃ ፕሮግራም የሚያበሉ ሬስቶራንት ነው። ግራንድ ሰርቫት ይባላል። እዛ ነበር የሄድነው። እዛ እንደሄድን ቀጥታ ወደ ዝግጅት ነው የገባነው። ትንሽ ቦታውን ለማስተዋወቅ ከባድ ነው ስላችሁ የኛን ስፋትና ታይም ለማግኘት ትንሽ ከበድ ይላል። ለምን ወከባ አለ፣ በጣም ብዛት ኦርደር ስለሚቀበሉ ያንን ኦርደር ለማስተናገድ ሲሉ በጣም ጥድፊያ ወከባ ምናምን ነገር ስላለ በዛ መሃል ነው እኛ ገብተን ያለች ሹት ለመውሰድ የሞከርነው። ትንሽ ያው ኮንስታንት ረጋ ብለን ፎከስ አድርገን ኮንሰንትሬት አድርገን ለመስራት ትንሽ አስቸጋሪ ነበር ቦታው። በተረፈ ግን በተሻለ አቅም ረጋ ብለን ሁሉ ነገር አስተካክለን ለመስራት እየሞከርን ነበር። እንደምታዩት ቪዲዮ አሁን የራስ ልብስ አነስታለ ማለት ነው። ምን ነው መሸኮል ቀስበሉ ብሎ ከምትሰራው ስፔስ ይብኛል በኋላ እንካሽ ጀቦ አሁን ከወዴት እየሄድን ነው? እዚህ ጋር ትንሽ ድራማቲክ ነው ሲያለሽ ሰው ለወቀት እየሄድን እሺ ኋላ እንትና አለ እዛ አስፋልት ታዲያ እዚህ ጋር አሁን እየተጠናቀቀ ነው። ትንሽ ነው የሚቀረን። ታገሱ። ጀለገችስ አሁን የሚቀረን የመስጊድ ቀረጻ አንድ መጨረሻ ዘላስ ስም ትቀረናለች። ካሜራማን አንደን ወገን ታስነዘታ ጉዞ ወደ መስጊድ የመጨረሻ ስም ይቀራል። አይ ቲንክ እንግዲህ ሬስቶራንቱን እናስተዋውቀው አልነገርኳችሁም አይደለ? ግራንድ ሰርቫት ይባላል። ሞር የሰደቃ ፕሮግራሞች ምናምን ነገር በብዛት ኦርደር እየተቀበለ አዘጋጅቶ በተለይ አሁን የረመዳን ወቅት ላይ ያለነው በጣም ቢዚ ነው። ይሄን እኛ ለመቅረጽ ራሱ ተቸግረን ነበረ። በጣም ብዙ ኦርደር አለ። ብቻ ግን ትእዛዝ ብትሰጧቸው ከውጭ የምትሉ ከየትም ቦታ በስልክ ትእዛዝ ብትሰጧቸው
ኦርደር ብትሰጧቸው እንደዚያን ያበሉላችኋል። ሰደቃም እንደዚህ ያበሉላችኋል። ስልክ ይቀመጥላችኋል። ቆይ እዚህ ላይ ተፈዋለሁ፣ ችግር የለውም። ለማንኛውም ይመቻችሁ። ግራንድ ሰርቫንት ተዘውናችሁ ታዙን እኛ ባዛችሁ ቁጥር ልክ 10 ባላችሁ ደግሞ ታውረን እናደርሳለን። ይመቻችሁ። እንደ ኤክስፒሪየንስ የመጀመሪያ ትልቅ የሆነ እንትን ነው ወይ ምንም ትራንስፖርት ምናምን ነገር ኤቭሪቲንግ ከኛ ዴሊቨሪ ማለት ነው። ይመቻችሁ። Nobody ever feel how I feel, and I ain't never saw the baby girl I get hot feels. That boy don't sip lean and pop pills. Just forget. ለምን ነው ግን ሰብስክራይብ ማታረጉት? ሰብስክራይብ ካልተለምናችሁ አታረጉም ማለት ነው። ላይክ ሰብስክራይብ። በስተመጨረሻ እንግዲህ ሁሉ ነገር በሰላም ተጠናቆልን ቀርጻችንን መስራት አጠናቀን ቪዲዮአችን ተረካክፈን ምናምን ነገር ልንለያይ ነበር። የመለያየው ቪዲዮ ያው አልቀረጽኩትም። ለምን አንደኛ ስቶሬጅ ሜኔ ፉል ብሎብኝ ነበረ፣ ሁለተኛ ነገር ደግሞ ድክምክም ብሎን ነበርና ማንም ፎከስ እያደረጋለው ብሎግ ላይ አልነበረም። ስራው ላይ ነበር ትኩረታችን ነበር ያለው። ትኩረታችን ስራው ላይ ስለነበረ መዝጊያ ቪዲዮ አልሰራንም ነበረ። ብቻ ግን መጨረሻ ላይ ቪዲዮአችን ቀረጻው ምናምን ነገር ከጨራረስን በኋላ ቪዲዮ ከተረካከብን በኋላ አንዳንድ ነገሮችን ለኤዲቲንግ ቀን መች እንደሚለቀቅ መች እንትን እንደሚል ወሰንንና ተለያየን ማለት ነው። መጨረሻ አካባቢ በጣም የግራንድ ሰርቫንት ባለቤት በጣም ትሁት ቀና የሆነ ሰው ነው። ኤቭሪቲንግ ሁሉ ነገሮችን እያሟላልን ምናምን ሰምቆደለ ምን ይጨመር እያለ በብዙ መንገድ ሰፖርት ያደርገን ነበር። እኛም በተቻለና ከመጨረሻ ምንለውን አቅማችን አዋጣን በደንብ ጥሩ የሆነ ብራውንድንም በሚመጥን መልኩ ለመስራት ሞክረናል። ጠረናልም ያው ዋናው ቪዲዮን እዚህ ለቅላችኋለሁ። መጨረሻ ላይ አሁን አሳያችኋለሁ የመጨረሻ ታርጌት ቪዲዮአችንን ማለት ነው። ፕሮሞሽን እንዴት አድርገን እንዳስተዋወቅ ነው ብራንዲንጉን ማለት ነው። አቦ ዛሬ ሲለይለታል። እሺ ዛሬ ሳልደረሰም ያው የሁሉ ምግብ ለእናንተ አይደል እንዴ? ያው ደርሶላችሁ ዳይ ቶሎ በለው። የፈጠነ ዛሬ ሁሉንም ትዕዛዝ በሚገባ መጨረስ አለብን። አለቃ ቆይ ማናችሁ ስንባል ማንን ነው የምንለው? አንተ ልጅ ዛሬም እንደ አዲስ እሺ፣ በመጨረሻ ጊዜ ግራንድ ሰርቫንት ሬስቶራንት በዋናነት እንደምንታወቀው በሰደቃ ፓኬጃችን ሲሆን እርስዎ በፈለጉት ብዛትና መጠን የምናዘጋጅ ይሆናል። እንዲሁም በገበያው ላይ ያልተለመዱ የወሎ ባህላዊ ምግቦችን እንደ በሰል፣ በለው፣ የታጀለ ጥብስ፣ የወሎ ዱለት ከጣፋጭ ጁስ ጋር በማቅረብ እንታወቃለን። እርስዎ በፈለጉት መጠንና ብዛት ቢያዙን በጣም ዲሊቨሪ ጋር ማድረስ እንችላለን። አድራሻችን ቁጥር 1 ወሎ ሰፈር ኢንሳፍ ለወፍት አፑላት መስቀል ፍላወር አይሻ መስጊድ ፊት ለፊት፣ ቁጥር 3 ተክለ ሃይማኖት አደባባይ ይገኛሉ። እንዲሁም ለተለያዩ ፕሮግራሞች ለሰርግ፣ ለልደት፣ ለኒካህ፣ ለለቅሶ የኬተሪንግ አገልግሎት እንሰጣለን። ሰሞኑን ትንሽ አካውንት ያዛ ነበርና ትንሽ ካሰብነው በላይ የምንጠብቀው አይነት ቪው ታርጌት ማምጣት አልቻለም። ለምን እንደሆነ እሱን አሳውቃ። አንደኛ አካውንት ሻዶ ባል ላይ ነበር ዋርኒንግ ተሰጠኝ። እሱ እያጠፋፈው ስለነው ሻዶ ባሉን
እንዲህ አርጎ ቪዲዮዎችን በጣም እያዘብኝ ነበር። ባለፈውም በአንድ ጊዜ ሲሰራላችሁ ኢትዮ ሼልቢ ላይ እየነገርኳችሁ ነበር። የዛሬ ሳምንት ማክሰኞ አካባቢ ማለት ነው። ብቻ እንደዛ ስለሆነ የምንጠብቀውን ያክል ቪው አልመጣም። ቪዲዮ ዘቤስት ነው። እኛ እንግዲህ የመጨረሻ አቅማችን ተጠቅመናል። እንደምታዩት ነው። ቪዲዮ ማየታችሁ እናንተም ኮሜንታችሁ ከስር ልታስቀምጡልኝ እፈልጋለሁኝ። የማስታወቂያ ቪዲዮን ግን ቪው እንደ አካውንቴ ትንሽ ያንስ ስላደረገው ትንሽ እንትን አላለም። ሁለተኛ ባካፕ ቪዲዮ ይዘን ነበር። እሱንም እንግዲህ ከፈጣሪ ጋር እንለቀውና አሪፍ ውጤት ካመጣ ሰየው። ብቻ ግን በተሻለና አጥም እንደ ኤክስፒሪየንስ ትልቅ ነገር ተዘጋጅተንበት የሰራነው ስራ ነው። እሱ እንድትጋበዙልኝ ስል በአክብሮት ጠይቃለሁ። ሶ ብሎጋችን ይህን ይመስል ነበር። አይ ሆፕ እንግዲህ ትልልቅ ስራዎችን በመስራት እንዲሁም ቀስ በቀስ እያደግን ነው እያስባለሁኝ። ከእናንተ ጋር ብዙ ነገሮችን እንሰራለሁኝ። ወደ ዋናው አላማችን ስንመጣ ደግሞ በተለይ በሾርት ሙቪ እና በዶክመንተሪ በሆኑ ቪዲዮዎች፣ ስቶሪዎች በጣም ብዙ ስራዎችን አብረን እንደምንቀጥል ምንም ጥርጥር የለኝም። ሰው ቪዲዮን ያዘጋጀሁላችሁ እኔ ናቲ ነበርኩ። በቀጣይ ቪዲዮ እስከምንገናኝ ድረስ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ይመቻችሁ።